ከመጽሐፍ ቅዱሳችን ሮሜ ምዕራፍ 12 ቁጥር 2ን መነሻ በማድረግ የእግዚአብሔርን ቃል አብረን እንከፋፈላለን። ሮሜ ምዕራፍ 2 ቁጥር 12 ላይ እንዲህ ይላል፣ የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹምም የሆነው ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ ይላል። እንደ ርዕስ ወይም እንደ ዋና ሀሳብ ከዚህ ክፍል የምናገርበት በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ በሚል ሀሳብ ዙሪያ ይሆናል። ሐዋርያው ጳውሎስ ይህን የጻፈበት ወቅት ላይ ይህን ለቅዱሳን ለአማኞች ለክርስቲያኖች ይህንን በጻፈበት ወቅት ዓለም ምን ትመስላለች፣ ምን ውስጥ ነበሩ የሚለውን እናነሳለን። በጊዜው ከነበረው የዓለም ስርዓት ጋር በመስማማት እና በተለያዩ ደረጃዎች ወደ ተበላሸው ገብቶ ለመጨቆን ከባድ ግፊት ስለነበረ ተጽዕኖ የሚያደርግ ዓለም ውስጥ የሚከናወነው በዓለም ውስጥ የሚደረገው እያንዳንዱ ስርዓቷም ይሁን አደራረጓ ሁሉ ተጽዕኖን፣ ጭቆናን የሚያስከትል ነበር። ስለዚህ ከዚህ ጫና ማምለጥ የሚችሉት ደግሞ እውነተኛ የሆኑ አማኞች ናቸው። እነሱም በስራቸው እውነትን በመግለጥ በጽድቅ በመኖር በኑሯቸው ይሄንን እንዲቃወሙት ያሳስባቸዋል። ምክንያቱም በዓለም ውስጥ ያለው ክፋትና ብልሽነት ሁል ጊዜ እየጨመረ ስለሚሄድ እና ከቀን ወደ ቀን ለውጥ በማምጣት ጽድቅን በመከተል በኑሮ ይሄንን መቃወም እንዳለባቸው በኑሯቸው በቃል አይደለም። ስለዚህ አሁንም ከዚህ ዘመን ጋር ስናስተያይ የዓለም ክፋት እየጨመረ ነው የሚሄድ። የምታደርገው ማንኛውም አስቸጋሪ እንቅስቃሴ እየጨመረ ይሄዳል እንጂ አይቀንስም። ስለዚህ ቅዱሳን ሁሉ የእግዚአብሔር ሰዎች በሙሉ አማኞች በሙሉ ክርስቲያኖች በሙሉ ይህንን ላሳስባቸው እወዳለሁ። ገላትያ ምዕራፍ 1 ቁጥር 4 ላይ እንዲህ ይላል፣ ክፉ ከሆነ ከአሁኑ ዓለም ያድነን ዘንድ እንደ አምላካችንና እንደ አባታችን ፈቃድ ስለ ኃጢአታችን ራሱን ሰጠ ይላል። ኢየሱስ ክርስቶስ ወደ ምድር መጥቶ መሞት ያስፈልገበት ራሱን መስጠት ለሞት ያስፈልገበት ክፉ ከሆነ ከአሁኑ ዓለም ያድነን ዘንድ ከዓለም ክፋት ክፉ ከምታመርተው ሁሌ ክፋትን ከምታቀርበው ዓለም ያድነን ዘንድ ይላል። ለዚህ ነው የሚሰጠው ሐሳብ በልባቸው መታደስ። አዲሱ መደበኛ ትርጉም የልብ የሚለውን አእምሮ ይለዋል። አእምሮ ከመጽሐፍ ቅዱስ ልብን ስናይ ልብ 4 ነገርን ይወክላል። አእምሮን፣ ስሜትን፣ ፈቃድንና ሐሳብን ይወክላል። ከዚህ ከአራቱ ውስጥ የኛው ክፍል የምናገረው ስለ አእምሮ ነው። ስለ አእምሮ ነው። ስለዚህ ምን ብሎ ያሳስባቸዋል? በአእምሯቸው መታደስ ተለወጡ ይላቸዋል። እውነተኛ ለውጥ የሚጀምረው ከውስጥ ነው፣ ከውጭ አይደለም። ከውስጥ የተጀመረው ለውጥ ወይም ታድሶ ወደ ውጭ ወጥቶ መታየት ይጀምራል። ውጫችን የውስጣችን ነጸብራቅ ነው። በቀደሙት ዘመናት ወይም ዓመታት አንድ ሰው ይህንን ጽድቅ መከተል ይህንን ቅድስና መከተል ሲጀምር በኑሮ ይታወቃል። ሰው ስለ እሱ አውርቶ ሳይሆን የሰውየው ነገር ስራ፣ አስተሳሰቡ፣ አካሄዱ፣ ንግግሩ በሙሉ ነው የሚቀየረው እና እከሌ ተቀየረ ይባላል፣ እከሌ ተለወጠ። ምክንያቱም በፊት ስለ ጭንቀት፣ ስለ ውጥረት፣ ስለ ክፋት የሚያስበው አእምሮ
በእግዚአብሔር መንፈስ ቁጥጥር ውስጥ ይገባና ከክርስቶስ ኢየሱስ ክርስቶስን ለመከተል ከወሰነበት ሰዓት ጀምሮ ያ አእምሮ ይቀየርና መልካም ነገርን ማምረት ይጀምራል። መልካም ነገርን ማሰብ ይጀምራል። ስለዚህ እንግዲህ መታደስ የአእምሮ መታደስ የሚያስፈልገው የአእምሮ መታደስ አእምሮ እንግዲህ የምናስባቸውን ነገሮችን በሙሉ የምናቅዳቸው የምናስባቸውን አእምሮ ውስጥ ነው አሰላስልን አእምሮ ከወሰነ በኋላ ነው ወደ ተግባር የሚቀይረው። አእምሮአችን ያመንበትና ከዛ አእምሮ ያንን ነገር እንድናደርግ ያደርገናል ማለት ነው። በስሜታችን ውስጥ የገባውን ያየነውን እነዛም በሙሉ ያሰላሰልናቸውን በሙሉ አእምሮ ያረጋግጥና ወደ ተግባር እንድንቀይረው ክፉም ቢሆን በጎም። ስለዚህ ይህ አእምሮ ከታደሰ ይህ አእምሮ ከተለወጠ የሚያንጸባርቀው መልካም ነገር ይሆናል ማለት ነው። ለምንድን ነው ይህ አእምሮ የሚባለው ክፍል መታደስ ያስፈልገው? አእምሮ የሚባለው ክፍል መታደስ ያስፈልገው ለምንድን ነው? አንደኛ በተለይ የቅዱሳን የአማኞች እግዚአብሔር አብ፣ ወልድ፣ መንፈስ ቅዱስ እናውቃለን እንከተላለን የምንል ሁላችን አእምሯችን እንዲታደስ ያስፈልግበት ዋነኛው ምክንያት ምንድን ነው? ምክንያቱ ምንድን ነው የምለውን ስናስብ አንደኛው ነጥብ አማኞች በጨለማው ዓለም መካከል ብርሃን ለመሆን የተጠሩ ናቸው። ጨለማ በሆነው ዓለም፣ ግራ በሚጋባ ዓለም፣ ውጥረትና ጭንቀት በሞላበት ዓለም ውስጥ ብርሃን ለመሆን የተጠሩ ናቸው። ማቴዎስ ምዕራፍ 5 ቁጥር ከ14 እስከ 16 ስናነብ እናንተ የዓለም ብርሃን ናቸው። በተራራ ላይ ያለች ከተማ ልትሰወር አይቻላትም። መብራትን አብርቶ ከእንቅብ በታች አይደለም እንጂ በመቅረዙ ላይ ያኖሩታል፣ በቤት ላሉት ሁሉ ያበራል። መልካሙን ስራቸውን አይተው በሰማያት ያለውን አባታቸውን እንዲያከብሩ ብርሃናቸው እንዲሁ በሰው ፊት ይብራ ይላል። እናንተ የዓለም ብርሃን ናቸው። ብርሃን ኃይል አለው። ብርሃን ባለበት ጨለማ አይኖርም። ጨለሜ ማለት ብርሃን የለም ማለት ነው። ብርሃን ሲበራ ጨለማ ይሸሻል። ወዴት እንደሄደ አይታወቅም፣ ግን የለም። ልክ ብርሃኑ ብርት ሲል ጨለማው ጥፍት ይላል። የት እንደገባ አይታወቅ፣ አይጨበትም ጨለማ። የሚገርም ብርሃን ጨለማን የማሸነፍ አቂም አለው። ጨለማን የማሸነፍ አቂም አለው። ስለዚህ ልክ ብርሃኑ ሲበራ በብርሃን በጨለማ ውስጥ የተደበቁ እንቅፋቶች የተደበቁ አስቸጋሪ ነገሮች ሁሉ መታየት ይጀምራሉ። ሰዎች ብርሃን ውስጥ ሲመላለሱ እንቅፋትን ይለያሉ፣ ክፉንና በጎን መለየት ይጀምራሉ። ስለዚህ አማኞች እንግዲህ አእምሯቸው በታድሶ ይለወጥ ብሎ የምለው የእናንተ ስራ ጽድቅን መግለጥ ይሆን፣ መልካምነትን መግለጥ ይሆን፣ የእግዚአብሔርን በጎነት መግለጥ ይሆን፣ ለሰዎች መልካም ነገር። ስለዚህ ምን መጨረሻው ላይ እንዳነበብኩት በሰማያት ያለው አባታቸውን እንዲያከብሩ ብርሃናቸው እንዲሁ በሰው ፊት ይብራል። መልካሙን ስራቸውን አይቶ በሰማያት መልካሙን ስራቸውን አይቶ፣ መልካም ስራ ማለት የሚገነባ ማለት ነው። ጽድቅ ያለበት፣ እውነት ያለበት፣ ውሸት የሌለበት ማለት ነው። መልካም ስራ እኔነት የሌለበት ማለት ነው። ስለዚህ እሱን አይቶ ሰዎች አቤት እግዚአብሔር እሱን ቀየረ፣ እግዚአብሔር በእሱ ላይ ታየ፣ እሱ የእግዚአብሔር ሰው ነው፣ እርሷ የእግዚአብሔር ሰው ነች ብሎ ሰዎች ማመስገን እንዲችሉ፣ እግዚአብሔርን ማመስገን እንዲችሉ ሰዎች ብርሃናቸው እንዲሁም መልካሙን ስራቸውን አይተው በሰማያት ያለውን አባታቸውን እንዲያከብሩ ብርሃናቸው እንዲሁ በሰፊው ይብራ ይላል። ኤፌሶን ላይ ደግሞ በፊት እንደዚህ እንዳልነበሩና አሁን የዚህ ዓለም ኑሮና ተግባር ትተው የመጡ መሆናቸውን ደግሞ ያሳስባቸዋል። ኤፌሶን ምዕራፍ 5 ከቁጥር 8 እስከ 11 እንዲህ የሚል ቃል እናገኛለን። ኤፌሶን ምዕራፍ 5 ከቁጥር 8 እስከ 11 ቀድሞ ጨለማ ነበራቸውና አሁን ግን በጌታ ብርሃን ናቸው። የብርሃኑ ፍሬ በበጎነትና በጽድቅ በእውነትም ሁሉ ነውና ለጌታ ደስ የሚያሰኘውን እየመረመራቸው እንደ ብርሃን ልጆች ተመላለሱ። ፍሬ ከሌለው ከጨለማ ስራ ጋር አትተባበሩ፣ ይልቁን
ግለጡት እንጂ ይላል። ቀድሞ ጨለማ ነበራቸው ይላል። ማቴዎስ ላይ እናንተ የዓለም ብርሃን ናቸው ብሎ ነው የጀመረ። እዚህ ጋር ደግሞ አሁን ብርሃን የሆኑ ሰዎች ምን ነበሩ? ቀድሞ ነገረ ስራቸው ሁሉ ምን ነበር? ጭልም ያለባቸው ብርሃን ይባል የሌለባቸው የብዙ አመፃ ባለቤት ነበሩ። ኃጢአትን እንደልባቸው የሚያደርጉ ነበሩ። ስለዚህ ቀድሞ እንደዛ ነበራቸው ይላቸዋል። ቀድሞ እንደዛ ነበራቸው። አሁን ግን በጌታ ብርሃን ናቸው ይላል። በጌታ በኢየሱስ ክርስቶስ አሁን ብርሃን ናቸው ይላቸዋል። የብርሃኑ ፍሬ ይላል ብርሃን ያለበት ብርሃን ነኝ የሚል ሰው እኔ እግዚአብሔርን ይከተላለሁ፣ ድኛለሁ፣ መንግሥተ ሰማይ ይገባለሁ የሚል ሰው ደግሞ የብርሃኑ ፍሬ እሱ ጋር መታየት አለበት። በጎነትና ጽድቅ፣ እውነት። በጎነት፣ ጽድቅ፣ እውነት እና እንግዲህ ለጌታ ደስ የሚያሰኘውን እየመረመራቸው እንደ ብርሃን ልጆች ተመላለሱ ይላል። እነዚህ ሶስት ነገር እያስገኘ ለጌታ ደስ የሚያሰኘውን እየመረመራ እንደ ባለ አእምሮ ማለት የምንመረምረው በስሜታችን አይደለም፣ በሀሳባችን አይደለም የምንመረምረው፣ በፈቃዳችን አይደለም፣ በአእምሯችን የመመርመር እንዳስለብን ለጌታ ደስ አያሰኝን መተው፣ ጌታ የማይደሰትበትን የትኛውም ነገር መተው እንዳለብን ነገር ፍሬ ከሌለው ከጨለማ ስራ ጋር አትተባበሩ ይላል። ይልቁን ግለጡት እንጂ እናንተ ብርሃን ከሆናቸው መተባበር ሳይሆን መግለጥ ነው። መግለጥ ነው። ይሄ ለጽድቅ አይሆንም፣ ይሄ አይረባም፣ ይሄ ለእግዚአብሔር ክብር አይሆንም የሚል ማንነታችንን መግለጥ ማንጸባረቅ ያስፈልጋል። ሁለተኛ የአእምሮ መታደስ ያስፈልግበት ምክንያት ሁለተኛው አዲስ ልብና መንፈስ ለማግኘት ነው። ይሄ የሁል ጊዜ ማንነት ነው። አዲስ ልብና መንፈስን ለማግኘት የምለው የታደሰ ሁሌ በታደሰ መንፈስ መኖር፣ በታደሰ ልብ መኖር ነው። ሁል ጊዜ አእምሯችን መልካም ነገርን ማፍለቅ። አንዳንድ ጊዜ ሰዎች አእምሮ ይደከመ ይላሉ። ማጥናት ወይም ማሰላሰል ሲያቀታቸው አእምሮ ይደከመ ይላሉ። ያንን አእምሯቸውን ለማደስ ወይ የሆነ የሚያነቃቃ ቡና ነገር ይወስዳሉ፣ አሊያም ደግሞ ትንሽ እንቅልፍ ይወስዳሉ፣ ትንሽ እንቅልፍ ይተኛሉ። ከዛ በኋላ ነው አእምሯቸው ይታደስና እንደገና ማጥናትን ሌላም ነገር ማከናወን የሚጀምሩት። ስለዚህ እንግዲህ ሁሌ ታድሶ የሚያስፈልገው የአእምሮ ታድሶ የሚያስፈልገው ልባችን ሁሌ እንደ በርት እንዳለ መንፈሳችን ሁሌ እንደነቅ ለመኖር ስለሚያስፈልግ ነው። ምሳሌ 4:23 ላይ አጥብቄ ልቤን ጠብቅ ይላል፣ የሕይወት መውጫ ከእርሱ ነውና ይላልና አእምሮ ነው የምልሱ የኛው ልብ ይሄ አእምሮ ነው። ይህ ወሳኝ ክፍል ስለሆነ የሁል ጊዜ ተግባር መሆን አለበት። ሰው አእምሮ ካልታደሰ አስተሳሰብ ይጠፋበታል። የሚያደርገውን አያውቅም፣ የሚመርጠውን አያውቅም። ለጽድቅን የሚሆነው አንዳንድ ጊዜ አእምሮ ሲበላሽ እውነትን ውሸትን ይመሳሰላሉ። ስለዚህ አእምሯችን መታደስ አለበት። ኤፌሶን ምዕራፍ 4 ከቁጥር 17 እስከ 23 ስናነብ ደግሞ እንዲህ ይላል፣ እንግዲህ አሕዛብ ደግሞ በአእምሯቸው ከንቱነት እንደሚመላለሱ ከእንግዲህ ወዲህ እንዳትመላለሱ ይላል ሐዋርያው ጳውሎስ ለኤፌሶን ሰዎች። አሕዛብ ደግሞ በአእምሯቸው ከንቱነት የሚያስቡትን አያውቁም፣ የሚወስኑትን አያውቁም፣ የሚያደርጉትን አያውቁም። ዝም ብሎ አእምሯቸው መጣውን ቢሆን የሚመጣውን ነው የሚያስደርጉት። እንደነሱ አትመላለሱ ይላል፣ እንዳትመላለሱ ከ20 እስከ 23 እዛው ኤፌሶን 4 ከ20 እስከ 23 እናንተ ግን ክርስቶስን እንደዚህ አልተማራቸውም፣ በእርግጥ ሰምታችሁታልና እውነትም በኢየሱስ እንዳለ በእርሱ ተምራችኋልና ፊተኛ ኑሯቸውን እያሰባቸው እንደሚያታልል ምኞት የሚጠፋውን አሮጌውን ሰው አስወግዱ፣ በአእምሯቸው መንፈስ ታደሱ ይላል። ይገርም ነገር ነው። በአእምሯቸው መንፈስ ፊተኛው ኑሯቸውን እያሰባቸው እንደሚያታልል ምኞት የሚጠፋውን አሮጌውን ሰው አስወግዱ፣ በአእምሯቸው መንፈስ ታደሱ ይላል። ስለዚህ አእምሮት እና ኤፌሶን ምዕራፍ 5 ከ15 ጀምሮ እስከ 17 ደግሞ ስናነበው ኤፌሶን ምዕራፍ 5 ከ15 እስከ 17 እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንደምትመላለሱ በጥንቃቄ ተጠበቁ፣ ቀኖቹ ክፉዎች ናቸውና ዘመኑን ዋጁ።
ስለዚህ የጌታ ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሆኑ ይላል። ቀኖቹ ክፎች ስለሆኑ እናንተ እንደ ጥበበኞች እንጂ ጥበብ እንደሌላቸው አትመላለሱ፣ በጥንቃቄ እንዴት እንደምትመላለሱት በጥንቃቄ ተጠበቁ ይላል። ስለዚህ ይሄ አዲስ ማስተዋላችን ሲጨምር አይምሯችን በትክክል ማሰላሰል ማሰብ ሲጀምር፣ ሌላኛው ደግሞ ሶስተኛው ነጥቤ እዚህ ስር የመታደስ ምክንያት የአእምሮ መታደስ ምክንያቱ የሚያስፈልገው የቅድስናን እድገት ለመጨመር ነው። የቅድስና የተቀደሰ ማለት ወይም ደግሞ መቀደስ ማለት እግዚአብሔርን መስሎ መኖር ማለት ነው። በአሰራራችን በእያንዳንዱ ነገራችን እግዚአብሔርን መስሎ መኖር ነው። ቅድስና በብዙ ቦታ ይከፈላል። የቅድስና አይነቶች አጠቃላይ ግን የቅድስና ህይወት ከቀን ወደ ቀን ይጨምራል። የቅድስና ህይወት ከጊዜ ወደ ጊዜ እያደገን እግዚአብሔርን ቃል እያነበበን እየጸለየን ወደ እግዚአብሔር እየተጠጋን ስንመጣ የበለጠ ሆኖ እየተቀደሰን ክፉን እየሸሸን መጥፎውን እየሸሸን ዓለማዊነት እየሸሸን ስንመጣ የቅድስና ህይወታችን እያደገ ይመጣል። ይሄ ከምን ጋር ነው? ከአንድ ህፃን ልጅ በህፃንነቱ እጁን ወደ አፉ ይከታል። ያገኘውን ሁሉ ወደ አፉ ነው የሚያመጣ። ቆሻሻም ቢሆን የሚበላም የትኛውም ነገር አፍ ውስጥ ይከታል። ወላጆች ይጠብቁታል፣ ቶሎ ያጥቦታል፣ በየቀኑ ይታጠባል፣ ገላውን ያጥባሉ። ከዛ በኋላ ትንሽ እያደገ ሲመጣ ጥሩ አይደለም፣ ይሄ መጥፎ ነው እየተባለ ይነገረዋል በአባትና በእናት ወይም በታላላቆቹ። ይሄ መጥፎ ነው ሲባል መጥፎ ነው እያለ አይቶ መጥፎ ነው ይላል፣ ግን አይበላም እንጂ አንዳንዴ ደግሞ በእጁ ያነሳዋል። አሁንም እጁ ይቆሽሻል። መጥፎ ነው እያለ ያለ ግን እንደ በፊቱ አይበላም፣ አፉ ውስጥ አይከተውም። እያደገ ሲመጣ ግን ፈጽሞ ለመንካት ይጸየፋል። እያደገ ሲመጣ ግን ቆሻሻ ነው ማለት ይጀምራል። ሰዎች እንዳይነኩት ይከለክላል ማለት ነው። ከዛ አልፎ የሚገርም በየጊዜው የሆነ ቆሻሻ በነካ ቁጥር የሆነ ነገር በነካ ቁጥር ይታጠባል፣ እጁን ይታጠባል። የሰውነቱን ንጽህና ይጠብቃል፣ ይታጠባል እና በሳሙና በውሃ በደንብ አድርጎ ይታጠባል። አሁንም ለመብላት ይታጠባል፣ በልቶ ይታጠባል፣ ከውጭ ሲመጣ ይታጠባል፣ አንድ ቦታ ደርሶ ሲመጣ ይታጠባል። ይሄ የእድገት ማለት ነው። ንጽህናውን እያደገ በመጣ ቁጥር ንጽህናውን አብሮ የመጠበቅ አብሮ ያድጋል። ልክ በመንፈሳዊ ዓለም እያደገን ስንመጣ እድሜያችን ስንጨምር ወደ ጌታ ስንቀርብ ወደ ጌታ ስንጠጋ መጽሐፍ ቅዱስን እያነበበን ስንመጣ እግዚአብሔርን እያመለከን ስንመጣ የበለጠ ሆኖ ከማይረባ ዓለማዊነት ከማይረቡ ነገሮች እየራቀን እንመጣለን ማለት ነው። እየራቀን እንመጣለን። ስለዚህ ቅዱሳን ቅድስና ያድጋል። የቅድስና ህይወት ያድጋል፣ ይጨምራል። የቅድስና ህይወት እስከ መቼ ነው የሚያድገው? ክርስቶስን እስኪንመስል ፍጹም እስኪንሆን ድረስ፣ ክርስቶስ መጥቶ ጠቅሎ እስኪወስደን ድረስ፣ ወይም ደግሞ ትክክለኛው መልክ ይዘን እሱን እስኪናንጸባረቅ ድረስ ይላል። ስለዚህ አንዳንድ ጊዜ ሰዎች የማይገባውን ነገር ዓለማዊነትን ወይም ዓለም ውስጥ እንኳ የሚያስፈልጉ ቢሆኑ እንኳ ለእነሱ ቅድሚያ ስንሰጥ እነሱ ለመሙላት ወይም ለማሟላት ስንል የማይነኩ ነገሮች ይነካለን። ልንዋሽ እንችላለን፣ እምነት ልናጎድል እንችላለን። ለመኖር ብዙ ትግል ስናደርግ በትግል በበዛ ልክ የሚገርም ነገር መኖር የሚያስነኩ ነገሮች ይበዛሉ ማለት ነው። ስለዚህ አማኝ እየገባው የመጣ አማኝ ግን ከዛ አእምሮን ያላቀቅና ነው። ይሄ ትክክል አይደለም፣ እኔ የእግዚአብሔር ሰው ነኝ፣ ሁሉ ይቀራል እንጂ እውነት አይቀርም፣ ጌታዬን አላሳዝንም እያለ እያደገ ይመጣል። ለዚህ ነው ማቴዎስ 6:33 ላይ ማቴዎስ ምዕራፍ 6 ቁጥር 33 ላይ ነገር ግን አስቀድማቸው የእግዚአብሔርን መንግሥት ጽድቁን ፈልጉ ይህም ሁሉ ይጨመርላችኋል። እና ሰው የምድር ኑሮን ለመሙላት ብዙ ነገር ውስጥ ይገባል፣ ይዋሻል፣ መዓት ነገሮችን ያደርጋል፣ እግዚአብሔር የሚያዝንበትን ነገር ያደርጋል። ከዛ የቅድስና እድገቱ እየቀነሰ ይመጣል። ዓለማዊነት ወይ ከውስጡ አልጠፋም፣ ወይ አድጎ ለውጥ አላመጣም አልወጣም፣ ወይ ደግሞ ጭራሽ አልጠፋም። በቃ የቀጨጨ ማንነት ይኖራል። በመንፈሳዊ ሕይወት ኢቭን በስጋው እንኳ ደስተኛ አይሆንም።
ለዚህ ነው ማቴዎስ ምዕራፍ 17 ከ1 ቁጥር 1 እና 2 ላይ ስናነበው ደግሞ ከ6 ቀን በኋላ ኢየሱስ ጴጥሮስና ያዕቆብ ወንድሙን ዮሐንስን ይዞ ወደ ረጅም ተራራ ብቻቸውን አወጣቸው። በፊታቸውም ተለወጠ፣ ፊቱም እንደ ፀሐይ በራ፣ ልብሱም እንደ ብርሃን ነጭ ሆነ ይላል። በዚህ ክፍል ላይ ኢየሱስ ክርስቶስ እነዚህን ይዞ ነው ወደ ተራራ ይወጣ። ወደ ተራራ ይዟቸው ወጣና ተራራ ላይ እያሉ እንዲህ ሆነ። ወደ ረጅም ተራራ ወጣ። ጴጥሮስን ያዕቆብንና ወንድሙን ዮሐንስን ይዞ ወደ ረጅም ተራራ ብቻቸውን አወጣቸው። እንግዲህ ከኢየሱስ ጋር ሶስቱ ከኢየሱስ ጋር በፊታቸውም ተለወጠ። ተራራ ላይ ያሉ በፊታቸው ተለወጠ ይላል። ይሄ መለወጥ ትላንት የሚያውቁት ኢየሱስ የተለማመዱት አብሮ ተጉዞ የመጡት ኢየሱስ አልሆነባቸውም። እንዴት ሆነ? ፊቱ እንደ ፀሐይ በራ ይላል። እንደ ብርሃን አይደለም፣ እንደ ፀሐይ በራ፣ ልብሱ እንደ ብርሃን ነጭ ሆነ ይላል። ከዚህ በኋላ ነው በሚቀጥሉት ቁጥሮች ላይ እስከ ቁጥር 5 ማቴዎስ 17 ከ1-5 ስታነቡት ጴጥሮስ አንድ ጥያቄ አቀረበ። እዚሁ ተራራ ላይ መኖር ይሻለናል፣ የምን ምርጫ መጣ? እንደዚህ አለ፣ አንዱን ላንተ፣ አንድ ጎጆ ላንተ፣ አንድ ጎጆ ለኤልያስ፣ አንድ ጎጆ ለሙሴ፣ 3 ጎጆ ሰርተን እዚሁ እንኖር አለ። አያቸው፣ ሰው እየተቀደሰ ሲመጣ ወደ ጌታ እየቀረበ ውሎውን ከጌታ ጋር እያደረገ ሲመጣ የጌታ ክብር ያንጸባርቅበታል። ከዛ በኋላ አካሄዱ ይቀየራል። ምኞት የሚባል ከውስጡ ይጠፋና ምኞቱን አንድና አንድ ይሆናል። የሚገርም ጴጥሮስ ለእኔ እንኳ አላለም፣ ለዮሐንስ አላለም፣ የሚገርም ለያዕቆብ አላለም። አንድ ለአንተ አለ፣ አንድ ለሙሴ፣ አንድ ደግሞ ለኤልያስ ሰርተን እንኖር አለ። አያቸው ወገኖቼ፣ ቅድስና እየጨመረ ሲመጣ የእግዚአብሔር ክብር እየተገለጠልን ይመጣል። መልኩን ውበቱን እያየን ስንመጣ ምድር ላይ ያለው ይረሳል፣ ጉድለቶች ይረሳሉ፣ ችግሮች ይረሳሉ፣ ያለንበት ጫና ይረሳል። ስለዚህ ጴጥሮስ የራሱን ረሳ፣ የነበረው ረሳ። አንዱን ለአንተ፣ አንዱን ለሙሴ፣ አንዱን ለኤልያስ ብሎ ነው የጠየቀው። ለዚህ ነው ይሄ እስከ መቼ ነው ታዲያ የሚቀጥለው የምለውን ነገር ሁለተኛ ቆሮንቶስ ምዕራፍ 3 ከቁጥር 18 ላይ ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 18 ላይ እኛም ሁላችን በመጋረጃ በማይከደን ፊት የጌታን ክብር እንደ መስተዋት እያበለጨለጭን መንፈስ ከሚሆን ጌታ እንደሚደረግ ያን መልክ እንመስል ዘንድ ከክብር ወደ ክብር እንለወጣለን ሐዋርያው። ይሄ ድንግዝግዝ ነው አሁን ያለንበት። ለውጡ ይቀጥላል። ጌታን እስኪመስል ድረስ ከክብር ወደ ክብር ይላል። ከክብር ወደ ውርደት አይልም። ከክብር ወደ ክብር፣ ከውርደት ወደ ክብርም አይልም። ከክብር ውስጥ ገብተናል ኦልሬዲ። ግን ከክብር ወደ ክብር እስከሄድ ድረስ የጌታን መልክ እስኪመስል ድረስ፣ ክርስቶስን እስኪናንጸባረቅ ድረስ፣ መንግሥተ ሰማይን እስኪናንጸባረቅ ድረስ፣ ጽድቅን እስኪናንጸባረቅ ድረስ፣ የእግዚአብሔርን አጀንዳ እስኪናንጸባረቅ ድረስ ቅዱሳን ወገኖቼ እንግዲህ እነዚህን እያደረግን አእምሯችንን እንዲታደስ እናደርግ። ምንድን ነው አእምሯችን ውስጥ የሚመላለሱ? ይህ አእምሮ መልካም ነገር ነው እያሰበ ያለ። ይህ አእምሮ በቁጥጥራችን ስር ነው። ይህ አእምሮ ተለውጧል። የሚያመርተው የሚያቀርበው ሀሳብ ምን ይመስላል? ከአመፃ ውጭ ሆኗል። መልካሙን ነገር ማስተናገድ ጀምሯል። እግዚአብሔር የሰማነውን ቃል ሁሉ ይባርክልን። ጌታ ኢየሱስ ይባርካቸው። ይህን መልእክት የምትሰሙ ሁሉ በጣም ወቅታዊና ጊዜያዊ መልእክት ስለሆነ ቅዱሳን አማኞች ሌሎችም ሁሉ ሊሰሙት ስለሚገባ ለሌሎችም እንዲታደርሱ እላለሁ። ፓስተር ግርማ ነመራ ነኝ እዚህ ከካሊፎርኒያ ሳንዲያጎ ከሲቲቪው ግሬስ ቤተክርስቲያን። ጌታ ይባርካቸው። መልካም